በሪዮድስ ከተሰኘውና የመምህረ ሊቃውንት ማዕበል ፈጠነ መጽሐፍ ላይ አንብቤው ካስገረመኝ ነገር ውስጥ አንዱን ላካፍላችሁ። ስለ ወልዲያ ነው። የወልዲያ ከተማ እንዴት ይህንን ስያሜዋን እንዳገኘች እና ምን ማለት እንደሆነ ቃሉ የግዕዝ ሲሆን የሚገናኘው ደግሞ ከእመቤታችን ቅድስት ድንግል ማርያም ወደ ኢትዮጵያ መምጣት ጋር እንደሆነ ይገልጻሉ። በመጽሐፋቸው ላይ እመቤታችን ከስደት በኋላ ወደ ኢትዮጵያ እንደመጣችና መልአኩ ጣና ቂርቆስ ላይ ካሳረፋት በኋላ ወደ ኢየሩሳሌም ሲመለሱ በወልዲያ በኩል እንዳለፉና የወሎ ሰዎች ደግሞ ሲመለከቷት ልጇ ያውና እያሉ እንደ ጮሁ እንደ ጠሯት እንዳመሰገኗት ይገልጻልና ወልዲያ ማለት ልጇ ያውና ማለት እንደሆነና በዚያም አጋጣሚ ይህች ከተማ ይህን ስያሜ እንዳገኘች ይገልጻሉ ማለት ነው። ሀሳቡ ከተመቻችሁ ሌላም ከበሪዮድስ መጽሐፍ ላይ የተመቹኝ ሀሳቦች አካፍላችኋለሁ።